የረመዳን ሌቦች በረመዳን መልካም ስራችንን የሚሰርቁን ብዙ ጉዳዮች አሉ። ከነሱ ውስጥ 9ኙን እነግራችኋለሁ። ከልባችሁ አዳምጡኝ። መልእክቱ እስኪያልቅ በውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረዳችሁን አትርሱ እና ደግሞ ነፍስያውን አሸንፎ ይህን መልካም መልእክት ለብዙ ሰው እንዲደርስ ስላደረገ ሰው አላህ አጅሩን እጥፍ ድርብ ያደርግለት። 9 የረመዳን ሌቦች። አንደኛው ሌባ ቴሌቪዥን። ሙስሊሞች አንገብጋቢ በሆነው የረመዳን ወር ላይ መስራት ያለባቸውን ዒባዳ ሰርተው እንዳይጠቀሙ በተለያዩ ተከታታይ ፕሮግራሞችና አሉባልታ ዜናዎች ጊዜያቸውን ይሰርቃቸዋል። አውቀን እንጠንቀቀው። ሁለተኛው ሌባ የገበያ ማዕከል። አስፈላጊና አስገዳጅ የሆነ ጉዳይ ካለ በፍጥነት ሸምቶ መመለስ እንጂ ገበያ ቦታ ላይ ያለ ጉዳይ በመመላለስ ውዱ የረመዳን ወቅታችንን እንዳይሰርቀን እንጠንቀቅ። ሶስተኛው ሌባ ሌሊቱን ያለ እንቅልፍ ማባከን። ይህም ክፉ ከሆኑ የረመዳን ሌባዎች አንዱ ነው። እረፍት አድርገን ተሐጁድ በነሻጣ እንዳንሰግድና ቀናችን ያለ ቂርአትና አዝካር በድብርት እንዲያልፍ ያደርገዋል። በመሆኑም ውዱ የረመዳን ወቅታችንን እንዳንሰረቅ እንጠንቀቀው። አራተኛው ሌባ ኩሽና። ይህ ሌባ ለየት ባለ መልኩ በብዛት የሚያጠቃው ሴቶችን ነው። ረመዳን የዒባዳ ወር መሆኑ ይዘነጋና የምግብ አይነት ማተራመሻ ወር በማስመሰል ሴቶች የተለያዩ የምግብ አይነቶች በማዘጋጀት ሥራ ላይ ተጠምደው አብዛኛው ሰዓታቸው ማድ ቤት እንዲያልፍ ያደርጉታል። በመሆኑም ቀን በሥራ ውለው ማታ እየደከማቸው መስራት ያለባቸውን ዒባዳ እንዳይሰሩ ያደርጋቸዋል። ይህንን ተረድተው የወቅታቸውን ሌባ የሆነውን ኩሽና ሊጠነቀቁት ይገባል። አምስተኛው ሌባ ስልክ። ረጅም ሰዓት መደወል፣ ምንም ፋኢዳ የሌለው የአሉባልታ ወሬ ማውራትና መከታተል እንዲሁም በማይመለከት ጉዳዮች በማሰብና በማሰላሰል ጊዜ እንዲያባክን የሚያደርገው ዋነኛ ሌባ ስልክ ነው። አውቀን እንጠንቀቀው። ስድስተኛው ሌባ ስስታምነት። ድሃዎችንና ምስኪኖችን በመንከባከብ እንዲሁም ለየት ባለመልኩ በተከበረው የረመዳን ወር ሰደቃ በማድረግ የሚገኘውን ምንዳና ከእሳት መጠበቅ እንዳይኖር በማድረግ ምንዳን የሚሰርቅ ክፉ ሌባ ነው። እኛም ክፋቱን አውቀን እንጠንቀቀው። ሰባተኛው ሌባ አላህን ከማውሳት ነፃ የሆነ ስብስብ። ይህም የቂያማ ቀን ባለቤቱን የሚጸጸትበት የሆነ በዱንያ ላይ በተለይ በውዱ የረመዳን ወር ላይ ወቅቱን የሚሰርቅ የሆነ ሌባ ነው። ስምንተኛው ሌባ ረጅም የሆነ እንቅልፍ። በረመዳን ወር አስፈላጊ ከሆነው በላይ እንቅልፍ ማብዛት በቀንም ይሁን በሌሊት ከሚፈጸሙ ዒባዳዎች የሚያዘናጋ